ዛሬ የማሳያችሁ ምግብ አንዳንዶቻችሁን ላያስማማችሁ ይችላል። ነገር ግን እርግጠኛ የምንሆነው ከዚህ በፊት ምግብ ቤት ውስጥ ጎን ለጎን አዛችሁ ቀላቅላችሁ እንደተመገባችሁት ነው። ዛሬ ሽሮ በፓስታ ለየት ባለ መልኩ አሳያችኋለሁ። ቃሪያ፣ በሶ ብላ፣ ነጭ ሽንኩርትና የማጣፈጫ ቅመሞች ከዘይት ጋር ሙቀጫ ውስጥ ጨምራችሁ በደንብ እስኪደቅ ድረስ ተወቅጡታላችሁ። ከፈለጋችሁ ደግሞ የጭማቂ መፍጫ መጠቀም ትችላላችሁ። መብራት ከሌለ ሙቀጫና ዘነዘናው ቆንጆ አማራጭ ነው። የመጀመሪያውን ፈጭታችሁ ምስሉ ላይ በምትመለከቱት መሰረት ከደቀቀላችሁ በኋላ ቲማቲሙን ጨምራችሁ ታደቁታላችሁ። ግብአቶቹ ቶሎ እንዲደቁላችሁ በቢላ በተወሰነ መልኩ መክተፍ ይኖርባችኋል። አሁን ማሸጊያው በሚያዘው መሰረት ፓስታ ትቀቅላላችሁ። ፓስታው እስኪቀቀል ድረስ ሽሮውን እናዘጋጃለን። ሽሮውን ለማዘጋጀት መጥበሻ ላይ ዘይት ታገሉና ፈጭታችሁ ያዘጋጃችሁትን ስልስ ከላይ ትጨምራላችሁ። ዘይቱ ከመጠን በላይ ከጋለ እዚህ ጋር የምድጃችሁን የሙቀት መጠን መቀነስ ይኖርባችኋል። የጨመራችሁትን ስልስ በዘይቱ በደንብ ከጠበሳችሁት በኋላ ይህንን ይመስልላችኋል። አሁን የፓስታው ውሃ ስለደረሰ ፓስታውን ጨምራችሁ ትቀቅላላችሁ። ምጥን ሽሮ ያዘጋጃችሁት ስልስ ላይ ትጨምሩና የምድጃችሁን የሙቀት መጠን ዝቅተኛ ላይ አድርጋችሁ ትጠብሱታላችሁ። ለተወሰነ ደቂቃ በዚህ መልኩ ከተጠበሰላችሁ በኋላ የፈላ ውሃ ትከልሱና ታማስሉታላችሁ። እዚህ ጋር ሽሮውን ለማቅጠን የፓስታ ውሃ መጠቀም ትችላላችሁ። የፓስታ ውሃውን ሽሮ ላይ ጨምራችሁ ሳይጓጉልባችሁ በደንብ ከበተናችሁት በኋላ ከድናችሁ የምድጃችሁን የሙቀት መጠን ከፍ አድርጋችሁ ታንተከትኩታላችሁ። አሁን ፓስታችሁን ታጠላላችሁ። ሽሮውን ለተወሰነ ደቂቃ ካንተከተክነው በኋላ ቆንጆ ሆኖ በስሎልናል። ጨው ካነሰው ቀምሳችሁ ትጨምራላችሁ። አሁን ከላይ አረንጓዴ ቃሪያ ታደርጉና ቀቅላችሁ በደንብ አጥለላችሁ ያዘጋጃችሁትን ፓስታ ከላይ ትጨምራላችሁ። ፓስታውን ከጨመራችሁ በኋላ ሰፊ ማንኪያ ወይንም ማማሰያ በመጠቀም ቀስ እያላችሁ ትቀላቅሉታላችሁ። ፓስታው በሚገባ ከተቀላቀለ በኋላ ይህንን ይመስላል። አሁን ደግሞ አሳምረን እናቀርባለን። ይህን ፓስታ ከፈለጋችሁ በተጠበሰ ዳቦ እንዲሁም በእንጀራ መመገብ ትችላላችሁ። ፓስታ በሽሮ እንግዲህ ይህንን ይመስላል። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በአበሳሰል መመሪያው ካዘጋጃችሁት ቆንጆ ጣዕም ታገኛላችሁ። ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ አይነት ካለ አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።